ሰላም ቲቪ እንደ ስልክ ሃርድ ሪሴት እንደሚደረግ ምን ያህሎቻችሁ ታውቃላችሁ? ይህንን ለማድረግ ደግሞ የሚያስፈልጉን እቃዎች ይቺ የምትመለከቷት ኤችሲ 05 የምትባል እቃ አንደኛዋ እቃ ነች። ሁለተኛ ደግሞ ዩኤስቢ ቱ ቲቲኤል የምትባል ይችኛዋም ዲቫይስ ታስፈልገናለች። ሶስተኛ ደግሞ ኦቲጂ ያስፈልገናል። አራተኛ ባለ አራት ገመድ የሆነ ይህንን ሞደፊክ ከሪሲቨር ፓወር ሰፕላይ ወደ ሜን ቦርዱ የሚገባውን ነው የተጠቀምኩት። ይህን ካደረግን በኋላ ይቺን ዩኤስቢ ቲቲኤሏን ከኤችሲ 05 ጋር አድርገን በኦቲጂ ስልክ ላይ ስንሰካው ልክ እንደዚች አይነት ብሊንክ ያሳየናል። የመጀመሪያው ብሊንክ ሊንክ ትክክለኛ ስላልሆነ እዚች ጋር ፑሽ በተን አለቻት። እሷን ፑሽ በተን ተጭኜ ከስልክ ላይ ሳገናኘው እንደዚህ በሰከንድ አንዴ ብሊንክ ታደርግልኛለች ማለት ነው። ይሄን ከሰራም በኋላ ኤቲ ሞዱን ወይም ኤቲ ኮማንድ ኦርደር እያደረግን እናስተካክላለን። ልክ ስልኩ ላይ ስንሰካው እንደዚህ አይነት ነገር ያመጣል። ይህንን መጀመሪያ 3 ነጠብጣብ አንግስተን ነክተን ባንድ ሬቱን ወደ 38 400 እንቀይራለን። ከዛ በኋላ ኤቲ ብለን ኦኬ እንለዋለን። ይህንን ስቴፕ ሙሉን እያያችሁ መሙላት ትችላላችሁ ኮማንዱን። ከዛ ኤቲኔም ጥያቄ ምልክት አድርገን ስንለቀው ኦኬ ይለናል። ሴንድ ስንለው ኔም የምንፈልገውን እንሰጣለን። ከዛ በኋላ ዩአርኤቲ እንሞላለን። ዩአርኤቲው ቅድም በ3 ነጥብ ውስጥ ነክተን ያስተካከልነው ዩአርኤቲ ያመጣልናል። ከዛ በኋላ ዩአርኤቲ እኩል ይሆናል ብለን 11500 አድርገን ስንለው ኦኬ ይለናል። ሴንድ ከዛ በኋላ የብሉቱዙን ፓስዋርድ እንሰጣለን። ፓስዋርዱንም ኦኬ ብሎ ከተቀበለን በኋላ ኮኔክሽናችንን እንነቅላለን። ከዛ በኋላ ቦርዳችን ላይ አርኤክስ ቲኤክስ ግራውንድን በመጠቀም የሰራነውን ዲቫይስ ከቲቪያችን ጋር ኮኔክት እናደርጋለን ማለት ነው። ይህንን ስናደርግ ሁለቱ ሪቨርስ ነው የምናገናኛቸው። ኤችሲ 05ቷን እና ቦርዱን አርኤክሱን ከቲኤክስ ቲኤክሱን ከአርኤክስ አድርገን ካገናኘን በኋላ 5 ቮልት ስንሰጣት ብሉቱዟ ኦን ትሆናለች። ያኔ ብሉቱዝ ውስጥ ገብተን ሰርች እናደርግና እናገናኘዋለን ማለት ነው። ቅድም የሰጠሁት አልት የሚለው ስለሆነ ፓስዋርዱን እዚህ ጋር ሞላለታለሁ ማለት ነው። ፓስዋርድ ከሞላው በኋላ ሙሉ ለሙሉ ብሉቱዙ ኮኔክት ይሆናል ማለት ነው። ከዛ በኋላ ጂኬሲ ተርሚናል የምትለዋን አፕሊኬሽን በመክፈት ይህንን ቦርድ ወደ ሪከቨሪ ሞድ ማስገባት እንችላለን ማለት ነው። ይህን ለማድረግ ደግሞ እዚህ ጋር እንደምታዩት ብሉቱዝ ኮማንድ የሚል አለ። አልተን የሚለውን ኮኔክት ካረኩ በኋላ ሄልስ ስካን የምትለዋን ከነካው በኋላ ብሉቱዟን ኮኔክት አደርጋታለሁ። ከላይ ብሉቱዟን ኮኔክት ካሳረጋት እዚህ ጋር ኮኔክትድ ብሎ ይጽፍልኛል። ከዛ በኋላ ኮንሱል ዋንን በመጀመሪያ በመንካት ኮንሱሉን ወይም የቦርዱን ሶፍትዌር ለማግኘት እሞክራለሁ ማለት ነው። ይህንን ኮንሱል ከነካው በኋላ ለቦርዱ ፓወር ሰጠዋለሁ። እዚህ ላይ ሙሉ የቦርዱን ስታተሱን ሙሉን ነገር ራሙን፣ ስቶሬጁን፣ ምን አይነት ሶፍትዌር እንዳለው ሁሉ ማግኘት እችላለሁ ማለት ነው። ከዛ በኋላ ይሄንን ስክሪን ሪከርድ እያረኩ ላሳያችሁ እዚህ ቲቪ ላይ እንዴት ሪከቨሪ እንደሚገባ። ሁሉን ነገር ካስተካከልኩ በኋላ ብሉቱዝ ኮኔክት ሳይል መጀመሪያ ብሊንኪንጓ እንደዚህ በፍጥነት ብሊንክ ታደርጋለች። ይሄንን ብሊንኪንግ ወደ ብሉቱዝ ኮኔክሽን ስቀይረው በሰከንድ 2 ጊዜ ብቻ ብሊንክ ታደርጋለች። ላይ እንደምታዩት ብሉቱዝ ኮማንድ የሚለውን ነክቼ ብሉቱዟን ኮኔክት አድርጌ ኤም ስታር የምትለዋን ኮኔክት አደርጋታለሁ። ከላይ ብሉቱዙን ኮኔክትድ ሲለኝ እዚህ ጋር ብሊንኪንጓ በሰከንድ ወደ 2 ትቀየራለች ማለት ነው። ይህንን ካስተካከልኩ በኋላ ኮንሱል የሚለውን ነክቼ ለቦርዱ ፓወር እሰጣለሁ ማለት ነው። ያኔ ዌቲንግ ይለኝና ሙሉ ለሙሉ ምን ያደርጋል ማለት ነው። የቦርዱን ራሙን ሁሉን ነገር ከሶፍትዌሩ ጋር ይቺ ዲቫይስ ኮኔክት ትሆንልኛለች ማለት ነው። ከዛ ኤምቲውን እንደዚህ እየደረደረ ከጨረሰልኝ በኋላ ሪከቨሪ ዋን የሚለውን በመንካት ወደ ሪከቨሪ ቲቪውን ማስገባት እችላለሁ ማለት ነው። ወደ ሪከቨሪ ሳስገባው ቲቪው በራሱ ጊዜ ከፍትና ልክ እንደምትመለከቱት ስልክ ላይ በፊት እንደምናውቀው አንድሮይድ ቲቪዎች ላይ ስልኮች ላይ ይሄም ዊዝደም ሼር እና አንድሮይድ ብለው ለሚከፍቱ ቲቪዎች ልክ እንደዚህ አድርገን ሪቡት ዋይፕ ዳታ ፋክተሪ ሪሴት የሚለውን እና ዋይፕ ካች ፋይል የሚለውን በማጥፋት ወደ
ፋብሪካው ሰርቶት ወደ ነበረው ወይም ወደ ሩት ሶፍትዌሩ ቲቪውን መመለስ እንችላለን ማለት ነው። እንደዚህ በማድረግ የሶፍትዌር ችግሮችን በቀላሉ ማስተካከል እንችላለን ማለት ነው። ይህን ነገር እንዳውቅ ለረዳኝ ለሻሸመኔው ጎበዝ ጠጋኝ ለመምህራችን ለሆነው ለኢንጂነር ዴቭ ምስጋና አቅርቡልኝ። ስልኩን አስቀምጥላችኋለሁኝ። እንደዚህ አድርገን ቲቪያችንን ወደ ሪከቨሪ ማስገባት እንችላለን ማለት ነው። አመሰግናለሁ። ቲቪው እንደምታዩት ከፋክተሪ በኋላ እንደገና ቲቪው ከፍቷል ማለት ነው።